አንዴ ስሚኝ አንቺ የማደነው አንተ አታውኝም እንዴ? ማደነው የምታካብጂው ስልክሽን አንዴ ተባልኩ። ቀጥ ብለህ ከዚህ ሰፈር ማጠፋ ከሆነ ወንድሜ ነው የምጠራልህ። ሰገው በእናትሽ ምንም በማስፈራራት ምናምን ነገር የለም እኮ ወንድም አይደለም ወንድሞች ለምን ይዘሻምጭው? አበን ያው መቶላል አዋራ ወንድሟ መጣ ማሪ ሲስተር ተመችተኛል እንዴ ምንድነው እሱ ነው እንደምሽ ምንድነው የትን ያስቸገርካት ነው? ሰው ነው ዛፍ ነው ብዙ እንድትጮይብኝ ምናምን አልፈልግም ጭራሽ። ተይት አረ ወጣኛ አይደለ እኔም ወንድም አለኝ እሱ ወጣለው ሲጣብቁኝ እሱ ወንድሜ ምንድነው አንተ በተከበርክበት ሰፈር ስደበደብ ዝም ትላለህ እንዴ? የታባቱ ነው ያለው ይሄው እሱ ነው አንተ ነው ወንድሜ የመታው አሁን ነኝ። አረ ቢተረበያ እኔ በፈረስ አንቺ ጋያ እንደዚህ ያልን ስንከራከር ያዘናኩት አስጀምላት ፈረስ የታሰረገላ ሰምታይኔ ገላ እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አጎት አክስቶችሽ ተሰብስበው በዱላ ሳይሆን በሳይት ሊገሉት ምን አባታቸው ነው እንደዚህ? ወይኔ ማንዬ ጃችንን ነው ምንድነው? ትንንሰል እንደ በዚህ ሰዓት ለወጣቸው ቀይ እጃቸው ነው የደመጡ ማለት ነው። ወይኔ ማን ተከተከለ የመጣው ሱስ አለበት እንዴ ይሄዳል? አንተ ልጅ ግን ለምንድን ነው ይሄን ኮፍያ የምታረገው? ፀጉሩ እየገባ ስለሆነ እኮ ነው። ፀጉሩ እየገባ ነው። መፍትሄ አለ። ቀይ ሽንኩርት ትፈጭና ውሃውን በደንብ ቆዳ ላይ መቀባት። ኮፍያ እንደገና ይመጣል እንጂ ያ ምን ሮዝመሪ ነው? እንደዛ ከሆነማ ቀይ ሽንኩርት አይሚን ነጭ ሽንኩርት ማለት ነው ትቆርጣውና ቆዳ ላይ በደንብ አድርገህ መቀባት። ከዛ እሱ እየቆጠቆጠ ያወጣዋል ፀጉሩን። አረ ተቀመጡ ጨመር ታደርጋታለህ። ድብስ ነው እንደዚህ ጎፈሬ ነው የምትሆነው። በጣም ባላ አምዳቱ በቃ ሁለታችሁም ለመክራችሁ በጣም አመሰግናለሁ። ቴንክ በጣም አመሰግናለሁ። እሺ ወጥ ሊሰሩኝ ነው እንዴ? ታዛገው እርሜን አንድ ቀን ጥሩ ሰው ይላል። ልስጠው አልስጠው የሰው ብር ምን ያደርግልኛል? መጥፊ ቢሆንስ አያቴ ያለችኝን ነገር መዘንጋት የለብኝም። ምንም ቢሆን የሰው ነገር የሰው ነው ማለት ነው። ይሄን ብር መመለስ አባ አዛጋ ብር ጥለሻል እንዴ? በዚህ ሰዓት እንደዚህ ነሷል። የሰው ገንዘብ የሚመልስ ነገር የለም እንዴ? እየመለሰልን ገንዘብ መለሰልን እንጂ ገንዘብ መለሰልን አንዴ 10 ሺህ ብር እኮ ነው የመለሰልኝ። 10 ሺህ ብር እኮ ነው የመለሰልኝ። ና 10 ሺህ ብር መልካም ሰውማ ኢንተርቪው ማድረግ አለብህ። ብር ለመመለስ ምን አነሳሳህ? እስቲ ንገረኝ በእናትህ። ሰይጣን ነው እንጂ ሰይጣን ያነሳስ። ፈጣሪማ ችግሬና ያለቴን አይቶ ተጠቀም ብሎ 10 ሺህ ብር ሰጥቶኝ ነበር፣ ግን እኔ አልቻልኩም። ፈጣሪ ነው ያንጃቸው። መቼም ያልፍልኝም እኔ መቼም ያገኙትን እድሎች እየጠየቁ ማለሰው ወሰደ መለስ ቆጭቷል። በጣም ቆጭተኛል። መቶ ብር አሰጠኝ ለመዳ ችጋራም ጋራም ወይ አዛዘና ሜሲ ኖ አንተ ወሸነ ይቻላል ፈታረለች ማለት አሁን ነው ነጋገር በዋል ፈሰስ አይበችኝ። እየጠበቅኩሽ ነው። ስራ እየወጣሁ ነው። እሱን አውቃለሁ። ስለዚህ እስከ መች ነው እንዲህ የምንሆነው? እስካሁን መተን የለ። ስለዚህ ይሄ መንገድ ተስማምቶሻል ማለት ነው? በጣም መለያየት እንችላለን። ምን? አዎ አይሻልም? እዚህ ቤት ሲመጣ የማይፈልገኝ ሰው እንዳለ እንዲሰማኝ አልፈልግም። ወይም እዚህ ጋር ምንም ነገር እንደሌለኝ እያሰብኩ ሌላ ቦታ እንደፈለኩ መሆን አለብኝ። የምርህን ነው? አዎ ምን ነው? ይሄ ነበር ምኞት? የኔን ህይወት ማበላሸት? ጊዜያዊ ነበርኩ? እኔ ለጥፋቴ ይቅርታ ማለት እየፈለኩ ነበር። አንቺ ደግሞ ለጥፋትሽ ሰበብ እና በቃ አዎ የሚሄድበትን ምክንያት ሁሉ ሰጠሽኛል። ግን እኔ እስካሁን ቆየሁ።
የምትቆይበትን ምክንያት ሁሉ ሰጥቼሻለሁ። አንቺ ግን መሄድ ፈልገሻል። ይሄው ካልሆነ ግን እኔ እሄዳለሁ። ይቅርታ ባቢ ሳንድራ ወፈርክ ልበል? አንቺም ትዳር ተስማምቷል። ለምንድን ነው አላገባም ያልሽኝ? እንደምወድ ታውቅ ነበር አይደል? አብረን ለመኖር ፍቃደኛ አልሆንሽም እንጂ አሁንም እኮ አላገባውም። እድሜሽ እየሄደ ነው። እድሜን ፈርቼ የማልፈልገውን ህይወት 40 ዓመት ከመኖር ጊዜውን ጠብቄ የምወደውን ህይወት 1 ዓመት ብኖር ይሻለኛል። ቢያንስ ልጅ ውለጂ። አባቱስ ካልተስማማችሁ ትፋታላችሁ። አንተ ወለድክ? አልወለድኩም። ከገባ ቆየኩ። ሳይገባኝ ነው መሰለኝ ያገባሁት። ችኮላ መሰለኝ። ላንተ ያልተስማማህን ኑሮ ለምን እኔ እንድኖር ፈለክ? አንቺ ሴት ነሽ። እድሜ ለሴትና ለወንድ እኩል አይቆጥርም። መከራ ወንድ ሴት ይላል እንዴ? ማንም ወንድ ያየውን መከራ ሴቶችም አይተዋል። ማንም ወንድ የኖረውን እድሜ ያነሰውን የኖረች ሴት የለችም። ከሴቶች በላይ የሆኑ ወንዶችም አታሳየኝም። ጊዜ ለሁሉም እኩል ነው የሚሮጠው። ሚስትህን ወዳሃት ነው ያገባት? ጊዜው እየሄደ መሆኑን ሳቅ ነው ያገባሁት። እሷስ ትወዳለች? እሷም ማግባት ስላለባት ነው ያገባችኝ። ራስህን ከእድሜ ጋር አትዳኝ። ትልቁን ነገር የምታጣው ትልቅ የሚመስለውን ትንሽ ነገር ስትይዝ ነው። አንዳንድ የምትወደውን ነገር መጥላትም ልመድ። ሰይጣን በምትወደው ነገር ነው የሚጥልህ። እወድሃለሁ ባይ። በመጨረሻም ይሄን ተረዳው። ከኛ ጋር በፍቅር ከሚኖሩት ይልቅ ከኛ ጋር መቀጠል እንደማይችሉ ተናግረው የሄዱ ሰዎች እውነተኛ እንደነበሩ። ምን እያረክ ነው ልጄ? ዛሬ ካንቺ ጋር ነው የምውለው። እዚህ መንገድ ላይ? አዎ። አታስቀኝ። መንገዱ እንደተሰራ እኮ ምግብ አይደለም። ሰነፍ ነህ እያልሽኝ ነው? ሰላም። ቪዲዮ መቅረጽ ፈልገን ነበር። የምን ቪዲዮ ነው? ሶሻል ሚዲያ ላይ ከጉሊት ግዙ የሚል ቻሌንጅ ተጀምሯል። ለዛ ነው። እዚህ ጋር ተቀምጠን ነው? አይ እዛ ጋር ዝናቡ ላይ ማዘርጃን ጥላቸውን ይዘው። እሱ መንገድ ለኛ የተፈቀደ አይደለም። ቫይራል መውጣት አለበት። ቪዲዮ የሚያሳዝን ሲሆን ሰዎች በደንብ ያዩታል። አይ እኛ አንፈልግም። ብር እንስጣችሁ? እየነገድን እንጂ እየለመንን አይደለም። ብዙ ሰው እንዲያችሁ አፈልጉን። አይን ሲበዛበት የሚያምረው እንጀራ ነው ልጄ። አደባባይ ገልጦ ችግሬን ለማውራት ልጄም አያንስም። ብሩ ተርፏችሁ ነው ለኛ የምትሰጡን? አይ ለመርዳት ያክል ነው። እኛን በመግዛት አግሱ እንጂ ገመናችንን አደባባይ እየበተናችሁ አትለምኑብን። ለመለመን ጎዳናው ከናንተ ለኛ ይቀርባል። ትሬንድ ብቻ ስለሆነ ደግ ለመምሰል አትሞክሩ። አጠገብሽ ነው ያለው። አሁን ቆመን ከመኪና ወርዷልስ። ሰዓቱ አሁን ነው። አትግዳደሪ። እወድሃለሁ በይው። ሀብታም ልጅ ነው ታውቂያለሽ አይደል? እሺ ምን ነው? መኪና የተበላሸች እባክሽ። ታዲያ ለምንድን ነው ልብስህን የምትወስደው? ቀለል ያለች ብልሽት ስለሆነች ራሴ ላስተካክለው። ባቢ ነህ አይደል? ወፈርኩብሽ? ወረድክብኝ። ምን ነው? ብዙ ነገር ያለ ሰው ነክ። ትንንሽ ነገሮችን እንኳን ለሌሎች ሰዎች እንዲሰሩ እድሉን ብትሰጥ። ካለን ሰዓትና ካለንበት ቦታ አንፃር እያሰበን ማውራት ይሻል። በል እኔ እድሌን ልሞክር። ስትመጣ ደውልልኝ። ነገርሽ ችጋራም ነው። ታየው እባክሽ። ምን ነው? መኪናዬ ተበላሸ ብሎ ሲያስተካክል አየሁት እናማ ቻው ብዬው ትቼ ሄድኩኝ። አንቺንም ጣለሽ ማለት እንደምትወጂው ነግሬው ነበር እና ቦርሳሽን አትወስጂው? መኪናችን ተስተካከለች? አዎ። እድለኛ ነን። ያመለጠ እድል መጥፎ ነው። በሩን አከፍተው? አልከፍተው። እየጨለመ እኮ ነው። እድል ስታመልጥ መከራን ተከታ ነው። መከራ እንደ እድል ለመሄድ አይቸኩልም። እድልም ካንቺ ጋር ለመቆየት እንደ መከራ ትዕግስት የላት። መልካም ጊዜ። ሁልጊዜም በቀል እያዋዛችሁ መራራነትን ስለምታስረዱን ከልብ እናመሰግናለን። ሰላም ነው አለን ይመስላል። ቶታሉ በዚህ በኩል ነዳጅ ቢቀዳበብ ሁሉ ይጥፍ ብለሽ በዚህ በኩል እሺስ ምንድነው? ይቅርታ እያመሰገንኩ በዚህ በኩል ነው ሰላም ነው ማ እንዴ ነሽ? ሚሪንዳ ይዘሽ ነው እንዴ? ሚሪንዳ አጠጪኝ በእናትሽ። እኔ የሚሪንዳ ፍቅር አለብኝ። ተሰጠጣ አዎ ነግሬሽ አያቴ ራሱ የሞተው ሚሪንዳ እያለ እሱን ጠይቄ ነው መጣው። እዛ ጋር እምቢ ካልሽ ይጠራሻል። ኧረ ሞት God have mercy upon us. ሰጪውን ሚሪንዳው ነው ለምን መቃብር አካባቢ ያለ
ሰላም ነው? ይቅርታ ሰላም ነው? እዚህ አካባቢ ሙታኖች አጋንንቶች ሰው ይጠራሉና ከዛ በማታ መጥተው ይወስዳሉ። ኢየሱስ ሎጂንክ ያዲግ ስራ ይፈስ ኧረ እኔ እንደ ፊንታ ዘለናል። አላማረር እህት ነሽ? ሰላም ነው አለን። ሰው ፈልጌ ነበረ። አበቃልን ታውቂዋለሽ? እንዴ ሰፈር አበቃል ነው ታጠራለሽ? አበቃላው እዚህ ሰፈር ነው ቤቱን ነው ማለት ነው። ምናምን ነገር ሙዚቀኛ እንደዚህ አውቀሽዋል ማለት ነው። ራሱ ፈልገህ ነው ለሆነ ስራ ኮንሰርት ነበረና እዛ ስራ ላይ እንዲሳተፍልን ፈልገን ሰፈሩ እዚህ እንደሆነ ቤቱን ግን አላውቀውም። እንድታብን አጠቁኝ በእናትሽ ይዘት ሊያልፍለት በእናትሽ አላውቀውም ቤቱን አላውቀውም። ምን አይነት ሲሳይ አሁን እያንዳንዱን ነገር እየነገርሽ ነው ምናምን ዘፋኝ ነው ነገርሽኛ ነበር መስሎኝ ነው አላውቀውም አለች። ሰላም ነው? እሺ ሰላም። እዚህ ሰፈርሽ? አዎ። ምንድነው ዛሬ ቀን እዚህ አበቃል የሚባል ታውቂያለሽ? አበቃል? አዎ አውቃለሁ። ያለ ደንደን ያለ ልጅ አውቄዋለሁ። ምን ነው በሰላም? የሆነ ከበድ ባለ ወንጀል ተጠርጥሮ ነው ቤቱ ታውቂያለሽ? ወንጀለኛ ሲጀመር ፊቱ ራሱ ያስታውቃል። ይሄ ወንጀል አውቃለሁ። እዚህ ሰፈር ነው? እዚህ ሰፈር ነው። ተንኮል ለጥሩ ነገር ሲሆን አላውቀውም ማለት ወንጀለኛ ሲባል አልተባበረችም። ሰላም ነው ማ ወሼ ሰፈር ነሽ እንዴ? ሰው ጠፋብኝ ታውቂያለሽ? የነ ወሼ ቤት ሰፈር ነኝ ብሎ ነው። ወሼ አታውቂው? እሺ እኔ እንጃ አላወኩትም። ማን ወሼ ታጠምቋለች። ወሼ ላኮ ነው ሰላም ነው። የሆነች ድመት አይታችሁ ጠፍታ ነበር። ሰው ነክሳ አብዳ ነው ታውቃለህ? ያው ወይ መዳለ ሰው ገሎ አምልጦ እስቲ ቦታውን እስቲ አባ አንድ ያናግርልኝ እስቲ። አቤት ምን አልሽኝ? የምርሽን ነው? አራቀ ልጅ ምን አይነት ቀልድ ነው የምትቀልጂ? አቤት ባባ ምን ፈልገሽ? የያዘው ተፍተን ኧረ በእናትሽ ነምስ እንዲህ አይነት ነገር ይባል ነገር የለም። ኧረ በእናትሽ እድሪስ ምን አይነት ቀልድ ነው የምትቀልጂው? እንዲህ አይነት ፕራንክ አለ እንዲህ አይነት እግዚአብሔር ይስጥልኝ። እንዴ የኔ እኮ ነው ቦታው። ገባች አይደል? እሺ ከኋላ አስቀምጠኝ በእናትህ ይበቃናል። ለቀጣማ ማለሻለንጂ ደርሰናል። አሁን ባለው የትራንስፖርት ሲስተም እሺ አይደለም እዚህ ራሱ ይላል። አንተ ተዘጋጅ ስትገባ ከሰ ይገቡና ይቀድመዋል። ስለዚህ ቁርጥልኝ ብዙ ጊዜ ገጥሞኛ ቃል ነኝ ታው አራው Oh my God! ሪስኪ የሆነ ነገር ነው። መልሶ ያንኛው ድንጋይ ቢወረውሩ ከባድ ነው የሚሆነው። ትዕግስቷን አስማጠጥኳት። ትዕግስቷን አማጠጥኳት። አትበል ምን አንተ እንዲሰጣችሁ ነው? አይዲ ሊሰጣችሁ ነው? ልጅቷ የምታወራውን ደግሞ ልጅቷ ሰዋለው ምን ይሆንሽ ነው? ያምሻል ሄላ እና ለዩ ነገርሻት? አሪፍ እናንተ ብትሆን ምን ታደርጋላችሁ? እንደዚህ ይገጥማል። ይሻለሽ ለምን አትነሽልኝ? አንዴ ነው እኔ ግን እንደ ልጅቷ ብሆን ኖሮ ስልኩን አላወራም አቋርጠው ነበር። ወይ ነበር ቤት ሰጪኛለሽ? ሄላ እናት ወይ ታስታይ ታስጠላ ማለት
ሌላ እንዴ ይሄ ቁጭ ብዬ እየጠበኩሽ እኮ ነው። ምንድን ነው የሚያስተጋባው? እኮ እዚህ ነኝ ካፌ እየደረስሽ ነው? ኧረ ብቻዬን ነኝ እንዴ? እሺ ነኝ ቶሎ እየጠበኩሽ ነው። አንቺ አምሻል ቀልድ ከሆነ ይደብራል። ተምርሽ ትንሽ ሰው አለ እዚህ ጋር ሰው እየመጣ ነው። የምሬ ነው። ተነሽ ከምሬ ነው። ተነሽ ሰው እየመጣ እንዳታጣኝ። ለራሴ ገፋኝ ሰው ከልብሽ ነው አስቀየረችው። አለሁልሽ። ማን ልመጣ ብዬሽ እኮ አልተመቸኝምና እና በተረፈ ደህና ነህ? ማሚ ደህና ናት? አዎ አሁን ምን ይባላል? ምን ይባላል እኮ በቃ እንግዲህ ተከታትለ መድኃኒቷን ትሰጪ እንዳትረሳ። ያማታል እንዴ? ጄለስ እኮ ነው። ጠንቋይ ቤት ሄድና ጌታዬ 50 ሺህ ብር እንዲሰጠኝ እፈልጋለሁ ሲለው ጠንቋዩ እሺ 50 ሺህ ብር ከፈለግ ሂድና ጥቁር ዶሮና ፍየል ገዝተህ አምጣ ይለዋል። እሺ ብሎ ጀለስም ሄዶ ጥቁር ዶሮና ፍየሉን ገዝቶ በ45 ሺህ ብር እየተመለሰ ዶሮው ለፍየሉ ምን ቢለው ጥሩ ነው? ይሄ ሰውዬ ግን በጣም ጅል ነው ይለዋል። ፍየሉ ምን ቢል ጥሩ ነው? ካም ምን ነው ያልከኝ? ጠበቅ አጃጀርከን በእናትህ እሺ በለኝ። አንድ ጊዜ ጠይቀህ ነው ብቻ ነው። ምንድን ነው የምንጠይቀው? እሱ ተገረዘ አልተገረዘ ልጁ እያወቅሽ እንጠይቀው ትኛለሽ። ተገርሶ በእናትህ አንዴ ብቻ እኮ ጠይቀህ ነው የምንመጣው። አሁን ጠፈፍ ደረቅ እያለ ነው። ምን እየሰራ ነው እስከዛሬ? ግን እስከዛሬ የት ነበር? ተው በእናትህ አሁን ይሄንም አትችልም አይደል? ይሄ እንደዚህ ጨምር እንጂ ሰው ተገርዞ አይደል እንደዚህ እያለ ያው አጭራውር ነው ይሄናት ሲለሙት ለአንድ ለሶስቱ ተጫውቱ በቃ መሻት ስለምችል መሻት አትችልም እያለ ነው። ምን አርጊው? አያ በቃ አይተንጎድ እያራገ ምንድን ነው ሻውን ይሄ አራታው ምን አርጊው ነው? አይዞህ በሰው ተጫውት ነገር ተበላሽ። ቆይታችን በጣም ጥሩ ነበረ ብዬ አስባለሁ። አሪፍ ቪዲዮዎች ናቸው የነበሩት። እንደተመቻችሁ አልጠራጠርም። በተረፈ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።